ዘመናዊ ሆስፒታሎች ሳይገነቡ የላብራቶሪ ሳይንስ ሳይታወቅ በፊት ኢትዮጵያ የራሷ የሆነ የፈውስ ጥበብ ነበራት ቢባል ታምናላችሁ? ብዙ የታሪክ መጽሐፍት ሕክምና ወደ አፍሪካ የመጣው ከውጭ እንደሆነ ይነግሩናል። እውነታው ግን ከዚህ የጠለቀና እጅግ የሚገርም ነው። ኢትዮጵያ ለዘመናት በሽታን ስትከላከል የኖረችው በቤተ ሙከራ ሳይሆን በእምነት በባህልና በጥንታዊ የብራና መጽሐፍት ነበር። ብዙዎችንን ከአክሱም መንግስት እንጀምር። በዚያን ዘመን ጤና አካላዊ ብቻ ሳይሆን መንፈሳዊም ነበር። ምንም እንኳን አብዛኞቹ የዚያ ዘመን የሕክምና መጽሐፍ ባይተርፉ፣ አክሱም ከግብጽ ከአረቢያና ከሜዲትራኒያን ሀገራት ጋር በነበራት ግንኙነት የነበራትን የእጽዋትና የኬሚስትሪ ጥበቦች ይለዋወጥ እንደነበር የሚጠቁሙ የታሪክ መጽሐፍቶች አሉ። ይህ የኢትዮጵያ ሕክምና ከጥንትም ቢሆን ከዓለም የተነጠለ እንዳልነበር ያሳየናል። ታዲያ ዘመናት ሲነጉዱ ይህ ጥበብ የግዕዝ መጽሐፍን አንብበው እጽዋትን ቀመመው በሚፈውሱ ባለሙያዎች ዘንድ ቀረ። እነዚህ ሊቃውንት የታሪክና የጥበብ ጠባቂዎች ነበሩ። ዛሬ በእንግሊዝ ላይብረሪ የሚገኙት መጽሐፈ ፈውስ በሚባሉ የኢትዮጵያ የብራና መጽሐፍት ውስጥ ስለ እጽዋት የተቀመሙ መድኃኒቶችና ስለ በሽታዊ ዝርዝር ምልክቶች በግልጽ ሰፍረዋል። የሕክምና እውቀት በዘመኑ የተደራጀና ከትውልድ ወደ ትውልድ እንዲሸጋገር የታቀደ ሳይንስ እንደነበር ይህ ጠቋሚ ነው። ይህ የጥበብ ፍላጎት በ16ኛው መቶ ክፍለ ዘመን ወደ አዲስ ምዕራፍ ተሸጋገረ። በ1513 ዓመተ ምህረት ኢትዮጵያው ንጉስ አጼ ልብነ ድንግል ለፖርቹጋሉ ንጉስ በጻፉት ደብዳቤ ዲፕሎማቶችን ብቻ ሳይሆን መድኃኒት የሚያዘጋጁ ሰዎችን፣ ሐኪሞችን፣ ቀዶ ጥገና ባለሙያዎችን በግልጽ ጠየቁ። ይህ በኢትዮጵያና በዓለም መካከል የተደረገ ትልቅ የሕክምና ልውውጥ ነበር። ይህ የእውቀት ፍላጎት በ17ኛው መቶ ክፍለ ዘመን አጋማሽ በጎንደር ቤተ መንግስት ተስፋፋ። በ1620ዎቹ መጨረሻ ጀርመናዊው ጴጥሮስ ሄሊንግ ወደ ኢትዮጵያ መጣ። ምንም እንኳን ታሪክ እንደ ሚስዮናዊ ወይም ሚሽነሪ ቢያውቀውም እርሱ ግን የአጼ ፋሲለደስ የቅርብ አማካሪና በዘመኑ የሕክምና ጥበብን የሚተገብር ባለሙያ ነበር። የጎንደር ሕክምና ታሪክም በዚሁ አላበቃም። የ17ኛው መቶ ክፍለ ዘመን ሲያበቃ አካባቢ 1691 ዓመተ ምህረት ኢትዮጵያዊው ንጉስ ታላቁ አጼ ኢያሱ ቀዳማዊ በቆዳ በሽታ ተጠቁ። ንጉሱም ለህመማቸው ፈውስ ፍለጋ ወደ ካይሮ መልእክተኛ ላኩ። በዚህም ምክንያት ፈረንሳዊው ሐኪም ቻርለስ ፖንሴት ወደ ጎንደር መጣ። ፖንሴት ንጉሱና ልጃቸውን መፈወስ ብቻ ሳይሆን መድኃኒቱ እንዴት እንደሚዘጋጅና እንደሚቀመም ጭምር ለቤተ መንግስት ሊቃውንት ትምህርት ሰጠ። ይህ ወቅት የኢትዮጵያ ሊቃውንት አዳዲስ ሕክምና ዘዴዎችን መዝግበው እንዲይዙ ትልቅ ዕድል ፈጠረ። ታሪካችን ወደ 19ኛው መቶ ክፍለ ዘመን መገባደጃ ሲሸጋገር የሕክምናው አስፈላጊነት ከቤተ መንግስት ወደ ሀገር መከላከያ ተቀየረ። 1888 ዓመተ ምህረት አድዋ ጦርነት ተካሄደ። ድሉ ታላቅ ቢሆንም በጦር ሜዳ የቆሰሉ በሺዎች የሚቆጠሩ ጀግኖች አስቸኳይ ሕክምና ያስፈልጋቸው ነበር። ዳግማዊ አጼ ምኒልክም ዘመናዊት ሀገር ለመገንባት የዜጎችን ሕይወት ለመታደግ ዘመናዊ ሕክምና ወሳኝ መሆኑን ተረዱ። በመሆኑም የሩሲያ ቀይ መስቀል ቡድን ወደ ኢትዮጵያ እንዲመጣ ጥሪ ያቀረቡ። ይህ ቡድን ያቋቋመው የሕክምና አገልግሎት በኢትዮጵያ የመጀመሪያው የተቀናጀና የተዋቀረ ዘመናዊ የሕክምና ስርዓት ሆነ። ይህም ጥረት ፍሬ አፍርቶ 1902 ዓ.ም የመጀመሪያው የመንግስት ሆስፒታል ዳግማዊ ምኒልክ ሆስፒታል ተመሰረተ። ሆኖም ግን እውነተኛ ብሔራዊ ነጻነት በህንፃዎች ግንባታና በውጭ ባለሙያዎች እርዳታ ብቻ ሊረጋገጥ አይችልም ነበር። ኢትዮጵያ የራሷ የሆኑ የህዝቧን ቋንቋና ባህል የሚረዱ ሐኪሞች ያስፈልጓት ነበር። ለዚህም አዲስ ምዕራፍ ፈርቀዳጅ የሆኑት ሐኪም ወርቅነህ እሸቴ ናቸው። እርሳቸው የመጀመሪያው በዘመናዊ የሕክምና ጥበብ የሰለጠኑ ኢትዮጵያዊ በመሆን ጥንታዊ አባቶቻችንን የፈውስ ጥበብ ከዘመናዊ የሳይንስ እውቀት ጋር አቆራኙት። የሐኪም ወርቅነህ መነሳት ኢትዮጵያውያን በሕክምና ዘርፍ ራሳቸውን መቻል እንደሚችሉ ትልቅ ተስፋን ሰጠ። ይህ ተስፋ ይበልጥ ተጠናክሮ የቀጠለው ከአውሮፓውያን ወረራ በኋላ ባሉት ዓመታት ነበር። ለሀገሪቱ የሕክምና አገልግሎትን በበላይነት የሚመራና የሚያስተባብር አካል በማስፈለጉ 1940 ዓመተ ምህረት የኢትዮጵያ ጤና ጥበቃ ሚኒስቴር በይፋ ተቋቋመ። ይህ ዘመናዊ የሕክምና ስርዓት በመላ ሀገሪቱ እንዲስፋፋ ትልቅ መሰረት ጣለ። በተቋቋመ ጥቂት ዓመታት በኋላም በኢትዮጵያ የሕክምና ታሪክ ውስጥ ትልቅ ለውጥ በታሪካዊቷ የጎንደር ከተማ ተከሰተ። 1947 ዓመተ ምህረት የጎንደር የህዝብ ጤና አጠባበቅ ኮሌጅና ማሰልጠኛ ማዕከል ተመሰረተ። ይህ ተቋም በኢትዮጵያ የመጀመሪያው የከፍተኛ የሕክምና ትምህርት ማዕከል ሲሆን ትኩረቱም በከተማ ብቻ የተወሰነው ሕክምና ወደ ገጠር በማዳረስና በሽታን በመከላከል ላይ ያነጣጠረ ነበር። ይህም ኮሌጅ ከጊዜ በኋላ ወደ ዛሬው ታዋቂው የጎንደር ዩኒቨርሲቲ ያደገ። የጎንደር ኮሌጅ ባሳየው ስኬት በመነሳት ከፍተኛ የቀዶ ጥገናና የክሊኒካል ሐኪሞች በአገር ውስጥ ለማፍራት ጥረቱ ቀጠለ። ይህም ጥረት ፍሬ አፍርቶ ከ9 ዓመታት በኋላ በ1956 ዓመተ ምህረት አዲስ አበባ ዩኒቨርሲቲ ስር የመጀመሪያው የሕክምና ፋኩልቲ በይፋ ተከፈተ። ከዚያን ጊዜ ጀምሮ ኢትዮጵያ በገዛ ልጆቿ ጤናዋን መጠበቅ ጀመረች። ዛሬ የምናየው የሕክምና ታሪክ ለብዙ ትውልዶች የትግልና የጥረት ውጤት ነው። ይህ መረጃ ተጠናቅሮ የቀረበለው በተግባር በጎ አድራጎት ድርጅት ነው። ይህን መረጃ ከወደዱት መልካም ብለው ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።